መነሻችንን ኢምፔሪያል ሆቴል አድርገን በቦሌ ላይ ሽርብትን ብለን በመኪና ወክ እያደረግን መዳረሻችንን ቄራ ልናደርግ ሽርብትን ጀምሯል። ጤና ይስጥልን። አቤል አለማየሁ ነኝ። ሽርብትን በዛሬው ፕሮግራሜ ከኢምፔሪያል ቄራ ነው ይዣችሁ የምጓዘው። ክቡራን ተመልካቾቼ አሁን በድሮ ኢምፔሪያል ሆቴል አካባቢ እንገኛለን። አሁን በሜቴክ ስር ይገኛል ኢምፔሪያል ሆቴል። ኢምፔሪያል እንግዲህ በጃፓን፣ በኦስትሪያ፣ በኢንዲያ፣ በዩኬ እነዚህ ግራ መሪ ተጠቃሚ ሀገሮች ናቸው። በእነዚህ ሀገራት ይገኛል። እንግዲህ ከሞናርክ ሲስተም ጋር የተገናኘ ሊሆን ይችላል። አሁን እዚህ ጋር የምንገኘው በስተቀኝ በኩል ስፖርት አካዳሚ አካባቢ ኢምፔሪያል አቅራቢያ ላይ የሚገኘው እዛ አካባቢ ነው የምንገኘው። ስፖርት አካዳሚ ትልቅ የአትሌቲክስ ትራክ አለው። አሁን ወደፊት ስንሄድ የምናገኘው አያት ሆስፒታልን ነው። በቀድሞ ጊዜ ካስታወሳችሁ እዚህ ጋር የሬጌው ንጉስ ቦብ ማርሊ ሐውልት ያረፈበት አደባባይ ነበር። አደባባዩ ቀርቶ ነው እንግዲህ ኦቨርፓስ መንገድ የተሰራበት። በርካታ አደባባዮች በአሁን ጊዜ እንደቀሩ ይታወሳል። ካርል አደባባይን፣ ሳር ቤት አካባቢ መጥቀስ ይቻላል። የመጀመሪያው የመኪና ቻርጀር የተገነባበት ቦታ እዚህ ጋር ቴሌ የገነባበት ቦታ በስተግራ እናገኘዋለን። ይህንን ስክሪን ትልቁን ስክሪን ከሱ ፊት ለፊት ማለት ነው እሱ የተገነባበት አካባቢ ነው። ይሄ ቦሌ አምሮባታል፣ መንገዱም ሰፍቷል። ለቦሌ መገናኛ በጣም ፍሰት ያለው መስመር ስለሆነ እንደዚህ አይነት ሰፊ መንገድ በትክክል የሚገባው አካባቢ ነው። አሁን አያት ሆስፒታል አቅራቢያ እንገኛለን። አያት ሆስፒታል እንግዲህ በአንድ ወቅት ዋን ኦፍ ዘ ቤስት የሚባል በከተማችን ውስጥ በጣም ትልቅ ሆስፒታል ነበር። ያው እንግዲህ አዳዲስ ስሞች፣ አዳዲስ ማኔጅመንቶች እንግዲህ ትልልቅ ሆስፒታሎችን፣ ሆቴሎችን ሲገነቡ ደግሞ የአንዳንዶቹ ስም እንደ ቀድሞ በተደጋጋሚ ላይነሳ ይችላል። ቦራ አሚዝመንት ፓርክ የልጆች መጫወቻ ፓርክ ነው። እዛ ጋር እንደምትመለከቱት በስተግራ በኩል ትመለከቱታላችሁ። አሁን በላይ ኦቨርፓስ አድርገን ወደ ቦሌ ሚካኤል እናቋርጣለን ማለት ነው። ቀኛችንን ከያዝን በስተቀኝ ከታጠፍን ወደ ቦሌ መድኃኔዓለም ወደ ኤድና ሞል ነው የምንጓዘው ማለት ነው። እዚህ ጋር እንግዲህ ከዚች ከቀይ ካሪና ፊት ይህን ቬሎሲቲ መኪና እንመለከተዋለን። በድንገት እዚህ ጋር አቁሞ ነው። ብዙ ጊዜ እዚህ ጋር ቬሎሲቲ ይሄ ባሶችም ታክሲዎችም ሲያቆሙ እንመለከታለን። እንደዚህ አይነት ሃይዌይ ላይ ግን እዚህ ጋር ማቆም ትክክል አይመስለኝም። ከሚመለከተው አካልም ፈቃድ ተሰጥቷቸው ነው ወይስ አሽከርካሪዎች በሀገራችን ራሳቸው በሚያወጡት ሕግ እየተዳደሩ ነው የሚለው እርግጠኛ መሆን አይቻልም። አሁን ኦቨርፓስ እያደረግን ነው። በስተግራ በኩል ቦሌ ኤርፖርትን እናገኛለን። በስተቀኝ ወደ ወሎ ሰፈር የሚሄደው ወደ ሚሊኒየም አዳራሽ የሚሄደው አስፋልት ነው። ከስራችን ጥለነው እየተሄድን የምንገኘው ይህንን ቬሎሲቲ ባስ እንግዲህ ቀድመነው ከሄድን በኋላ በስተቀኝ በኩል የምናገኘው ስካይላይት ሆቴል ነው። ከ1100 በላይ ክፍሎች ያሉት ይህ ሆቴል ባለ 5 ኮከብ ነው። ከቦሌ ኤርፖርት በ5 ደቂቃ ድራይቭ ላይ ነው የሚገኘው። በጣም አቅራቢያው የሚገኝ ለአካባቢው ውበት የሰጠው በኢትዮጵያ አየር መንገድ ስር የሚተዳደር ሆቴል ነው። እዚህ ጋር ከስር እንደው በመኪና እየሄድኩ ስለሆነ ነው እንጂ በእግር ቢሆን ይሄው እዚህ ጋር ተመልከቱት። በርካታ ሰዎች የትራንስፖርት እጥረት በጣም ያለበት አካባቢ ነው። ምንም መኪኖች ቢመደቡ በተለይ ከስራ መውጫ ሰዓት በኋላ ሰዎች ችግራቸው ተቃሎ አንድም ቀን ተመልክቼ አላቅም። እዚህ ጋር በስተግራ በኩል ቦሌ ካርጎን እናገኛለን። በስተቀኝ ብሔራዊ ሜትሮሎጂ አገልግሎት የየዕለቱን የአየር ሁኔታ ፎርካስት እያደረገ ለሚመለከታቸው ቢሮዎች የሚያቀርብ ድርጅት ነው። ብሔራዊ የሜትሮሎጂ አገልግሎት ድርጅት ትልቅ ህንፃ ገንብቷል። ወደ ቦሌ ሚካኤል እንግዲህ ጉዟችንን ቀጥለናል። መዳረሻችንም ቄራ ነው። ከፊታችን እንግዲህ እቺ ኤሌክትሪክ መኪና እንመለከታለን። ኤሌክትሪክ መኪና በብዛት በበዛበት ሰዓት እቺ የመጀመሪያው ኤሌክትሪክ መኪና ነች።
የባትሪዋ ላይፍ ታይም ምን ያህል ነው የሚለው እነዚህ በተለይ ከቻይና የሚመጡ አንዳንድ መኪኖች እርግጠኛ መሆን ባይቻልም በጣም እንግዲህ ፍጥነቷን ተመልከቱ። ኦቨርፓስ አርጋ ቦሌ ወደ ዮሴፍ ቤተክርስቲያን ወደ ማሞሷ እየሄደች ነው። እኛ ቀኛችንን ይዘን ነው የምንሄደው። ቦሌ ሚካኤል እየተጠጋን ነው የሚገኘው። በስተግራ እዚህ ጋር ቦሌ ሚካኤል ደርሳችሁ ወደ ጃፋር መስጊድ የምትሄዱት፣ በስተቀኝ ወደ ቄራ ማቋረጥ ወደ ጎርጎሮስ አደባባይ ወደ ሩዋንዳ አለፍ ስትሉም ቀጥታ ከሄዳችሁ ወሱ መንገድ ታገኛላችሁ። እዚህ ጋር እንግዲህ ኦቨርፓስ ጥሩ አቋራጭ መንገድ አለ። በርካታ ጫማዎች፣ ማሊያዎች በብዛት የሚገኙበት ታኬታዎች የሚገኙበት አካባቢ ነው ይሄ ሰፈር ቦሌ ሚካኤል። ሶማሌዎች በጣም ይዙበታል። እነሱም አሉ ተብሎ እንግዲህ ዋጋ ይከፍላሉ ብለው ስለሚያስቡ ነጋዴዎች ዋጋ በብት ጊዜ ያስወድዱ ነበር። ታክሲም እንግዲህ ሲመለከቱ ዋጋቸው በጣም የናረ እንደነበረ ሶማሌዎቹ ሲያማርሩ ጋሚ ጊዜ ሰምቼ አውቃለሁ። ግን ሶማሌዎቹ በጣም ነቅተዋል። በቲም ሲጓዙ አስጀምረው ነው በሜትር ታክሲ የሚጓዙት። ከዘረፈም ዋጋ ላይ ድርድር አርገው እቃዎችንም ሲገዙ እንጂ አግናል ብለው ቆጥፍሉም። በአንድ ወቅት ዱባይ ላይ እንደተመለከትኩት አውያን እንግዲህ ያው የዘይት ገንዘብ እጃቸው ላለ አንጎላ ጥሩ አቅም ካላቸው ከሀገሮች መካከል ነው። የነዳጅ ሀብታም ዜጎቿ የተጠየቁት ነው የሚከፍሉት። ስለዚህም ዱባይ ላይ እነዚህ ፓኪስታኖቹ ነጋዴዎች በጣም ዷቸው አንጎላውያንን፣ ኢትዮጵያውያንና ኤርትራውያን በጣም ጨቅጫቆች ናቸው ሲሉ ሰምቼ አውቃለሁ። አሁን እንግዲህ ወደ ቦሌ ሚካኤል እምብርት ላይ እየተጠጋን ነው የምንገኘው። ቦሌ ሚካኤል፣ ቦሌ አራብሳ፣ ቦሌ ቡልቡላ፣ ቦሌ እንግዲህ ቦሌ ላይ ቅጥያ ያደረጉ ስሞች ናቸው። ወደ ቀኝ ስንታጠፍ እንግዲህ ወደ ሩዋንዳ የሚወስደውን መንገድ ፊት ለፊት እናገኛለን። ከፊት ለፊታችን ኒታ መኪና አለች። ኒታ ቻይና ሰራሽ ኤሌክትሪክ መኪና ነች። በአሁኑ ሰዓት ሜትር ታክሲ የሚሰጡ አሽከርካሪዎች የተወሰኑ የሚጠቀማት መኪና ነች። ይህ እንግዲህ በርካታ ቡቲኮች፣ ጫት ቤቶች መገኛ የሆነ ሰፈር ነው። በርካታ የጫት መሸጫ ሱቆች አሉ። ሁሉም ሰው ይቅማል ማለት አይደለም፣ ግን ከዚህ ከንግድ ባንኩ ጀርባ ደግሞ በርካታ ሱቆች አሉ። እነዚህ ተፈላጊ የጫት አይነቶችን የሚፈልጉ ሰዎች እንደ አውዳይ አይነት ጫቶችን የሚፈልጉ ሰዎችም እዚህ ሰፈር መጥተው እንደሚገዙ መረጃው አለኝ። በርካታ ቡቲኮች እዚህ አካባቢ አሉ። ግራችን ይዘን እንግዲህ አሁን ከሄድን ወደ ቄራ የምናደርገውን ጉዞ ያስቀጥለናል ማለት ነው። ወንጌላዊት ህንፃን አቋርጠን በጎርጎሮስ ጋር አድርገን እንግዲህ ወደ ቄራ መዳረሻችንን እናደርጋለን። በዚህ ጋር በስተቀኝ የምትገቡ የግመል ወተት የሚሸጡ ሰዎች በ2 ሊትር በ1 ሊትር የግመል ወተት የሚሸጡ ሰዎች እናገኛለን። እዚህ ጋር ቀጥታ ከሄዳችሁ ወደ ሩዋንዳ ወደ ዋሽንግተንና ቅዱስ ዑራኤል ክሊኒክ ወደዛ ትሄዳላችሁ። እቺን ሊፍት ባክ ተከትዬ እንግዲህ እኔ አሁን ወደፊት ጉዞዬን ቀጥላለሁ። ፖሊሱ ትራንስፖርት አገልግሎት የሚሰጠው መኪና እየጠየቀ ነው። ወደፊት የሄድን ነው። እቺ ሊፍት ባክ እንግዲህ በአንድ ወቅት ከ60 ሺህ ብር በታች ትሸጥ ነበር እንደመጣች አካባቢ። በጣም እንግዲህ አቅም ያለው ሰው የሚነዳት መኪና ነበረች። ዛሬ ለታክሲም ለተለያየ አገልግሎትም ስትውል እናያለን። ግን ያው ጉልበታቸው በነገራችን ላይ እነዚህ ቶዮታ መኪኖች በጣም ጠንካራ ነው። በስተቀኝ በኩል ወንዙን አቋርጠን ወደ ፊት እየሄድን ነው ወደ ጎርጎሮስ አደባባይ። በዚህ ሰዓት ከላይ ወደዚህ መምጣት በጣም ከባድ ነው። መንገዱ የተጨናነቀ ነው። አማራጭ ያስፈልጋል። በጣም መታየት ያለበት ጉዳይ ነው። ጎርጎሮስ አደባባይ በፍጥነት ደርሻለሁ። በመኪና ወክ እያደረግን ነው እንግዲህ ዛሬ። በስተቀኝ ወደ ወሎ ሰፈር የሚወስደው መንገድ ነው ከፊት ለፊታችን ያለው። ቀጥታ ከሄድን መስቀል ፍላወር እናገኛለን። እኛ ግን አደባባዩን ዞረን በስተግራ ወደ ወንጌላዊት ህንፃ ጉዟችንን እንቀጥላለን። ክቡራን ተመልካቾቼ ፕላትስ ከፊት ለፊታችን
አለች። ጠንካራ መኪና ነች። ሌላዋ ጠንካራ ሊፍት ባግ ከኋላችን ተከትላ እሷን መጣች። ዲዛይር አዲስ አበባ ውስጥ ከሚነዱ በአሁኑ ሰዓት በርካታ መኪኖች መካከል በርካታ ቁጥር ካላቸው መኪኖች መካከል ዲዛይር አንዷ ነች። ከኋላ የምትመጣውን ኮምፓክት ቪትስ ወይም ያሪስ መኪና እንደዚሁ በርካታ ቁጥር ያላቸው መኪኖች ናቸው የቶዮታ ዘሮች። አሁን ወንጌላዊት ህንፃ ጋር ተቃርበናል። ይህ አካባቢ በጣም ደስ የሚል አካባቢ ነው። ሰፊ መንገድ አለው። በፊትም ጀምሮ ለእይታ በጣም ማራኪ ነው። ጉዟችንን ቄራ መዳረሻችንን አድርገን ቀጥለናል። ከወንጌላዊት ህንፃ ፊት ለፊት ሜሪስቶፕስ የሚል ሐኪም ቤት ነበር። እዚህ አካባቢ በርካታ ሴቶች የወሊድ ክትትል ለማድረግ እንዲሁም ደግሞ ለተለያዩ ምክንያቶች ይመጣሉ። እዚህ ጋር የዩኤንኤችሲአር ብራንች ኦፊስ አለ። እናም በርካታ ስደተኞች ይመጡ እንደነበር እመለከታለሁ። በተለይ የኢትዮጵያና የኤርትራን እርቅ ተከትሎ ኤርትራን ወደ ኢትዮጵያ በብዛት በመጡበት አካባቢ እዚህ አካባቢ ኤርትራን በብዛት ይመጡ ነበር። ጎተራ ደርሰናል። ጎተራው አሁን እህል ያዝ አላቅም። እዛ ጋነን። ከዚህ ጀርባ ደግሞ ጎተራ ኮንዶሚኒየም አለ። ጎተራ ኮንዶሚኒየም ማለት በጣም ቀውጢ ከሚባሉት ኮንዶሚኒየሞች መካከል አንዱ ነው። እኩለ ሌሊት እንኳን ተሻግሮ ጎተራ ደማቅ ነው። ወደ ቄራ መዳረሻችን አድርገን እየተጠጋን ነው ወደ መጨረሻው። ወደዛ ስትሄዱም እንደዚህ አይነት መንገድ ከፊት ለፊታችሁ ታገኛላችሁ። ባቡሩ እንደዚህ ማራኪ ሆኖ ቢሰራና ውስጥ ለውስጥ ቢሆን ኖሮ ሁለት አካባቢዎችን አለያዩ ነበር። በተለይ ሴምሲ ጉርሾላ በጣም በቃ የባቡሩ ለትራንስፖርት የሰጠው አገልግሎት ከፍተኛ ቢሆንም ሁለቱን አካባቢ ግራና ቀኙን ግን ማለያየቱ የማይካድ ሀቅ ነው። ቄራ ደርሰናል። እስቲ አንዱን አካባቢ ገባ ብለን በመጀመሪያው መታጠፊያ እንግባና እስቲ የቄራ ናፍቆት ከቻለባችሁን ሰዎች እናሳያችሁ። የድሮ ቄራ ሰፈር ምን ይመስል ነበር ብለን ስናይ ውስጥ ለውስጥ እንደዚህ ነው። በነገራችን ላይ እዚህ ጋር በቆርቆሮ ተከልለው ነው እንጂ ሰፈሩ እንደዚህ አይነት ነው መልክ ያለው። በድሮ ጊዜ እዚህ አካባቢ እንግዲህ በረት ነበረ። ይሄ በግና ፍየል በሬ በብዛት ሲሸጥ ያው ታስታውሳላችሁ። በጣም የበግና የፍየል ጥሩ ከፍተኛ ነበር። እዚህ ጋር ይሸጥ ነበር። አሁን ቀርቷል። ቄራ አየር ለመቀበል ነው የምንሄደው እየተባለ እንግዲህ አንዳንድ ሲቀለድ ይሰማ ነበር። ምክንያቱም መጥፎ ነው። በአሁን ጊዜ ግን ሽታው ያን ያህል አይደለም። የሆነ ጊዜ ደግሞ በአንድ የቴክኖሎጂ ሀሳብ አመንጭነት ሙሉ ለሙሉ ጠፍቶ ነበር። ሽታው ሙሉ ለሙሉ ለማለት ባይሆንም ግን ከበፊት አንጻር አሁን ደህና ነው። ቄራ ውስጧን እንግዲህ እነዚህ የድሮ ቤቶች ናቸው። ሁሉም ቤቶች ፊት ለፊትም ያሉት የተከለሉት እንደዚህ አይነት ይዘት ያላቸው አይነት ቤቶች ናቸው። ቄራ ውስጧ ይህን ይመስላል። ወደፊትስ ምን ዕጣ ፈንታ ይኖራት ይሆናል የሚለውን እንግዲህ እግዚአብሔር ያውቃል። የቄራ ትዝታ ግን አይረሴ ነው። የቄራ ልጆች ራሳቸውን በማስከበር የማይታሙ በበሬ በበግ ሽያጭ ላይ በተለይ ከበሬ ጋር በተገናኘ በርካታ ልምድ ያላቸው ልጆች ናቸው። አሁን እንግዲህ ወደ ውስጥ ገብተናል። ቆይታችንን እዚህ አካባቢ ነው የምናበቃው። ከጾም በፊት እንግዲህ አንድ እኛም ኦኬዥን ነበረና እዚህ አካባቢ የገጠመንን ነገር ልንገራችሁ። ስጋ ልናመጣ መተን ነበር እና ያው ቅርጫ የታወቀ ነው አይደለ? እና እዚህ አካባቢ ድሮ ቅርጫ በጣም የታወቀ ነበር። ቄራ መተን እንደዚህ ነገር ገጥሟችሁ ካወቀ ላሳያችሁ ነው። ስጋ በሬው ከታረደ በኋላ አሁን እንደምትመለከቱት ነው እንግዲህ ስጋው አያችሁት ይንቀጠቀጣል። ዊች ሚንስ ምንድነው? አንድ ያልሞተ የበሬው ሴል አለ ማለት ነው። ከዚህ በፊትም አንዴ እንደዚህ ቅርጻ ላይ ገጥሞን ያውቃል። እንደዚህ ከታረደ በኋላ ግን ተቀምጦ ስጋው ግን ይንቀሳቀስ ነበር። እንደዚህ ፍጹም ጤናማ ነው፣ ኖርማል ነው። ምንም የተለየ ነገር አስገራሚ ነገር የለውም። ይሄ የተለመደ ነገር ነው። ክቡራን ተመልካቾቼ ፕሮግራሜን የዛሬውን በዚህ አጠናቀቅኩ። ፕላኔታችንን ሰላም ያርግልን። ቻው